ዳር 21 ቀን በብሉይ ኪዳን ዘካርያስ የተባለው ነብዩ ዘካርያስ የዮሐንስ አባት ሳይሆን ሌላ ዘካርያስ ነው። በዛሬ ቀን 7 መቅረዞች ሲበራ ቤተክርስቲያንና ድንግል ማርያምን በራእይ ያየበት ቀን ነው። ኅዳር 21 ቀን ድንግል ማርያም እናከብራለን። ለዚህ ነው ድንግል ማርያምን በመቅረዝ አምሳል አይቷታል። 7ቱ አይጹቅ ፍጹም ክብሯ ነው። እሷ ላይ ያለው ብርሃን ኢየሱስ ክርስቶስ ነው። እሷ ላይ ያለው ብርሃን መቅረዚቱ ድንግል ማርያም ናት። ዘይቱ በእሷ ያደረው መንፈስ ቅዱስ ነው። ያንን ያየበት ቀን ስለሆነ አሁን እንግዲህ አይ መቅረዝ እዚህ ተቀምጧል፣ እየበራ ነው። መቅረዙ እዚህ እየበራ አረን የዚህችን መቅረዝ አልፈልጋት ብለው ወደዚያ ማዶ ብትር ጨለማ ይውጣል። መቅረዚቱ ድንግል ማርያም ናት። በእሷ ላይ የተገለጠው ብርሃን ደግሞ ኢየሱስ ክርስቶስ ነው። ይህንን ይዞ ሊቁ ቅዱስ ያሬድ ምን አለ? እንዲህ ይላል ዘዘካርያስ ተቋመ ወርቅ ዘሕዝቅኤል እጹት ምስራቅ ይእቲ ማርያም ዘውዳሴሃ እሙቅ ብሎ ይነገራል። የዘካርያስ የወርቅ ምንድናት? መቅረዝ። የሕዝቅኤል የምስራቅ ደጃፍ ምስጋናዋ ጥልቅ የሆነ ተቀርቶ የማያልቅ ያች መቅረዝ ይለዋል ማርያም ናት። ብርሃን የተገለጠባት ለጨለማው ዓለም ብርሃን የተገለጠባት ለደነቆረው ዓለም አካላዊ ቃል የተነበበባት ለሞተው ዓለም ሕይወት የተገኘባት ይቺ ይለዋል ማርያም ነው። ስለዚህ ኅዳር 21 ቀን ድንግል ማርያምን በመቅረዝ አምሳል ያየበት ቀን ስለሆነ የእናቱን ፊት ለማየት እሷ ላይ ያደረውን እግዚአብሔርን አይቶ ፊቱን ለመጥገብ ኅዳር 21 ቀን እናቴን ተሰብስባችሁ እናቴን ከባችሁ ቁሙ ለማርያም እግትዋ ለጽዮን ድንግል ማርያምን ክበቧት። ለምን? እግዚአብሔር አድሮበታልና። ሀገሩ ለንጉሥ አብይ። አሁን እናመሳስልን ተርጉምና እንጨርስ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን።